መኖ እየገዛችሁ የምታረቡ ከሆነ ትርፋችሁን ለፋብሪካ እየሰጣችሁ ነው። ዛሬ ወጪያችሁን የሚቀንስ ዘዴዎችን አብረን እናያለን። ጤና ይስጥልን የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ለዶሮ አርቢዎች ትልቅ የምስራች ይዤላችሁ መጥቻለሁ። ሁላችንም እንደምናውቀው በአሁኑ ሰዓት የዶሮ እርባታ ትልቁ ፈተና የመኖ ዋጋ መወደድ ነው። ብዙ አርቢዎች በትርፍ ፋንታ ኪሳራ ውስጥ እየገቡ ነው። ዛሬ ግን የፋብሪካ መኖ ሳይገዙ በቤታችሁ ውስጥ በቀላሉ በማዘጋጀት ወጫቸውን እስከ 40% ሰማችሁኝ፣ እስከ 40% የሚቀንሱበትን ሳይንሳዊ ቀመር አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። አሁን የማሳያችሁ 4 ዋና ነጥቦች አሉት። እነሱን በተርታ እነግራችኋለሁ። ሐሳባችሁን ቀልባችሁን ወደኔ አድርጉ። ለዚህ ቻናል ቤተሰብ ያልሆናችሁ ይህንን ቻናል ተቀላቀሉ፣ ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ ተከታተሉኝ። በመጀመሪያ የምናየው አንደኛ የቤት ውስጥ መኖ ማዘጋጀት። ሙሉ በሙሉ የፋብሪካ መኖ ከመግዛት ይልቅ በአካባቢ በቀላሉ የሚገኙ ግብአቶችን መጠቀም። 1 በቆሎ ስብርባሪ ወይም በቆሎ የተከካ ኃይል ሰጪነት። 2 የሱፍ ወይም የኑግ ፋት ለፕሮቲን። 3 የስንዴ ፋንድያ ወይም ግልፋፊ ማለት ለፋይበር። ጠቃሚ ምክር፣ እነዚህ ግብአቶች በጅምላ ወቅቱን ጠብቆ ገዝቶ ማከማቸት ከ20 እስከ 40% ወጪ ይቀንስ። ሁለተኛ አረንጓዴ መኖና የተረፉ ምግቦች፣ አትክልቶች፣ የጎመን ቅጠል፣ ሰላጣ፣ ፍርፍራፊ እና ካሮት ለዶሮዎች ቫይታሚን ከመስጠታቸው በላይ የፋብሪካ መኖ ፍጆታ ይቀንሳሉ። የቤት ውስጥ ፍርፍራፊ ዳቦና መሰል ምግቦች በማድረቅና በመፍጨት መቀላቀል፣ ግን እንዳይሻግቱ ጥንቃቄ ማድረግ ያስፈልጋል። 3 ብክነትን ማስወገድ፣ ዜሮ ዌስቴጅ። የመኖ መያዣ ፌደር ማስተካከል፣ ዶሮዎችን መኖ እየጫሩ እንዳያባክኑ ግማሽ በግማሽ ብቻ መሙላት ወይም የሽቦ መከላከያ ያላቸውን መኖ መያዣዎችን መጠቀም። አይጥ መከላከል፣ በአይጥ ምክንያት የሚባክን መኖ ለአርቢው ኪሳራ ነው። 4ኛ ሃይድሮፖኒክስ ለሊቅ አርቢዎች፣ ገብስን ወይም በቆሎን በውሃ ብቻ በማብቀል በ7 ቀን ውስጥ የሚገኝ አረንጓዴ መኖ። ይህ ዘዴ በጣም አነስተኛ ቦታና ወጪ የሚጠይቅ ግን ከፍተኛ ፕሮቲን ያለው ነው። የቤት ውስጥ ማዘጋጀት ቀመር 100 ኪሎ ግራም ስሌት። መኖው ሚዛናዊ እንደሆነ በእነዚህ 4 ዋና ክፍሎች መከፈል አለበት። ግብአት በቆሎ የተከካ ወይም የተፈጨ መጠን 50 እስከ 55 ኪሎ ግራም። የኑግ ፋት ወይም የሱፍ ከ20 እስከ 25 ኪሎ ግራም። የስንዴ ፋንድያ ወይም ግልፋፊ ከ15 እስከ 20 ኪሎ ግራም። የኖራ ድንጋይ ወይም የባህር ዛፍ አመድ ከ2 እስከ 3 ኪሎ ግራም። ጨው የገበታ 0.5 ኪሎ ግራም። ውድ የቻናላችን ቤተሰቦችና አዲስ የተቀላቀላችሁ ይሄ ቪዲዮ አስተማሪ ነገር ነው ብላችሁ ካሰባችሁ ከወደዳችሁ ሰብስክራይብ አድርጉ፣ ሼር፣ ላይክ አድርጉ ለሌሎች እንዲደርሳቸው። ለወደፊት ደግሞ ማሻሻል ማድረግ ያለብኝና ምን እንደምሰራ ኮሜንት ላይ ጻፉልኝ። ወዳችኋለሁ። ለቀጣይ ቪዲዮ እስከምንገናኝ አመሰግናለሁ። ቻው።